ሰላም ጤና ይስጥልኝ የዩናይትድ ቤተሰቦች፣ ዛሬ በማንቸስተር ዩናይትድ ቤት በርካታ ያልተጠበቁ ድንገተኛ ሰበር መረጃዎች ተሰምተዋል። ክለቡ አዲስ የቅድመ ውድድር ዘመን ዝግጅቱን በሽንፈት የጀመረ ሲሆን ከሜዳ ውጭ ደግሞ የማርከስ ራሽፎርድን የወደፊት ቆይታ የሚወስኑ ወሳኝ የ24 ሰዓት የውስጥ መረጃዎችም ወጥተዋል። ዛሬ እነዚህን መረጃዎች በዝርዝር የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ትኩስ መረጃችን ስናልፍ አሰልጣኝ ማይክ ካሪክ ማንቸስተር ዩናይትድን በቋሚነት ለመምራት የጀመሩበትን የመጀመሪያ የቅድመ ውድድር የወዳጅነት ጨዋታ በዛሬው ዕለት በፊንላንድ ሄልሲንኪ ስታዲየም አድርገዋል። ዩናይትድ ከታችኛው ሊግ ለእድገት ከሚታገለው ሬክሲያም ጋር ያደረገውን ጨዋታ 1-0 በሆነ ጠባብ ውጤት ተሸንፏል። በጨዋታው ላይ አዲስ አማካይ አንድሬ ሳንቶስ የመጀመሪያ ጨዋታውን ያደረገ ሲሆን ሊዮ ዩሮ ደግሞ በቀኝ ተከላካይ መስመር ላይ ተሰልፎም ወጥቷል። ዩናይትዶች በማንሰን ማውንት አማካኝነት የተወሰኑ የጎል ዕድሎችን ለመፍጠር ቢሞክሩም የሬክሲያሙ አጥቂ ሳም ስሚዝ ከመጀመሪያው አጋማሽ መጠናቀቅ 6 ደቂቃዎች ሲቀሩት ያገኘውን አጋጣሚ ወደ ጎል በመቀየር ክለቡን አሸናፊ አድርጓል። ጨዋታው ምንም እንኳን የወዳጅነትና የተጫዋቾችን ብቃት መፈተኛ ቢሆንም የካሪክ ስብስብ ገና ብዙ የሚቀረው ስራ እንዳለም ያሳየ አጋጣሚ ሆኖም አልፏል። ከጨዋታው ውጭ ባለፉት 24 ሰዓት ውስጥ በማንቸስተር ዩናይትድ ቤት ትልቅ የዝውውር ውሳኔም ተሰምቷል። ባለፈው የውድድር ዘመን በባርሰሎና በውሰት ያሳለፈው ማርከስ ራሽፎርድ ባርሰሎና የ26 ሚሊዮን ፓውንድ ቋሚ የዝውውር ውልን ሳይጠቀምበት በመቅረቱ ወደ ኦልድ ትራፎርድ ተመልሷል። ከዚህም ቀደም ተጫዋቹ በ40 ሚሊዮን ፓውንድ ለመሸጥ ተቀምጦ የነበረው ልዩ የውል ማፍረሻ ስምምነት ባለፈው ጁላይ 15 ቀን ማብቃቱን ዘ አትሌቲክ አረጋግጧል። ይህን ተከትሎ ባለፉት ጥቂት ሰዓታት ውስጥ በአሰልጣኝ ማይክ ካሪክ እና በራሽፎርድ ወኪሎች መካከል ቀጥተኛ ንግግር ተደርጓል። ካሪክ ተጫዋቹን በስብስባቸው ውስጥ በድጋሚ የማካተትና የማነቃቃት ከፍተኛ ፍላጎት አላቸው። ተጫዋቹም በበኩሉ በዩናይትድ የመቆየት አዎንታዊ ምልክት ያሳየ ሲሆን ከዓለም ዋንጫ ረፍት መልስ በኦገስት 10 አካባቢ ቡድኑን ለልምምድ እንደሚቀላቀልም ይጠበቃል። በሌላ በኩል ዩናይትድ የዩሪ ቲልማንስን ዝውውር በይፋ ካጠናቀቀ በኋላ አሁን ደግሞ የፉላሙን የ6 ጫማ ከ4 ኢንች ግዙፍ አማካይ ሳንደር በርጅንን ለማስፈረም ንግግር እየጀመረ መሆኑም ተሰምቷል። ካሪክ አማካይ ክፍላቸውን ይበልጥ ጠንካራ ለማድረግ የበርጅን ቁመት እና የፕሪሚየር ሊግ ልምድ ትልቅ እገዛ ያደርጋል ተብሎም ያምናል። የዛሬው የማንቸስተር ዩናይትድ መረጃዎቻችን እነዚህን ይመስሉ ነበር። እናንተስ ዩናይትድ በሬክሲያ መሸነፉ ያሳስባችኋል? ማርከስ ራሽፎርድ በማይክል ካሪክ ስር ወደ ቀድሞ አስፈሪ ብቃቱ ሊመለስ ይችላል? ሳንድሮ በርጅስ ለክለቡ ትክክለኛ ፈራሚ ነው? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ለአዳዲስ መረጃዎች ደግሞ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ፕሮግራም እስከምንገናኝ መልካም ጊዜ